ሊፈጽምባት ይችላል የሚል ግምገማ ነበረ 2014 ጥይት እንገዛ ነበር 2015 ነው ፋብሪካውን መትከል ጀመርነው አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ ብሬን ስናይፐር ዲሽቃ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል ክላሽ እናመርታለን ስናይፐር እናመርታለን እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም ባጭር ጊዜ ውስጥ 2 አመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል እኔ ወታደር ነኝ ይገባኛል በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁና አሁን ኢትዮጵያ ስጋት የለባት ጭንቅላት ያላቸው ልጆች አሏት ጀግና ወታደሮች አሏት ከግብአት አንፃር የነበረባትን ውስንነት ከሞላ ጎደል ፈታለች ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር ለወታደሩ ጫማ ኢምፖርት እናደርግ ነበር ጥይት ኢምፖርት እናደርግ ነበር ክላሽ ስናይፐር ኢምፖርት እናደርግ ነበር አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን ባማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል በግብርና ያመጣነው ውጤት ይታወቃል በኢንቫይሮንመንት ያመጣነው ውጤት ይታወቃል በማዕድን ያመጣነው ውጤት ይታወቃል በአይሲቲ እና ቴክኖሎጂ ያመጣነው ውጤት ይታወቃል አሁን ደግሞ በወታደራዊ አቅም በተለይ በኢንዱስትሪው በዚህ አመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከአምስቱም ፒላርስ ኢንዱስትሪ ነው እስከ 12% እድገት ይጠበቅበታል የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው ከስጋት ወጥታ ቤዚክ የሚባሉ ምርቶች አምርታ ራሷን ለመከላከል ራሷን ለማሳደግ የሚያስችል አቅም እየፈጠረች ነው የሚለው